ሰላም ጤና ይስጥልን እንደምናላችሁ የተከበራችሁ አድማጮቻችን ሰበር መረጃዎች ተሰምተዋል። የትግራይ ክልል አንድ ከተማ ከባድ የሆነ ፍንዳታ እንዳጋጠማ ታውቋል። ይህም ከኤርትራ ተልከው የመጡ ከባድ ተተኳሽ መሳሪያዎች በኢፌሪ መንግስት በድሮን ተመተው መቃጠላቸው ታውቋል። ከላይ በምስሉ ላይ እንደምትመለከቱት ይህን በተመለከተ የድሮን ጥቃት ከተደረገ በኋላ ህዝቡም ከፍተኛ የሆነ መደናገጥ ውስጥ ከገባ በኋላ ከተማውን ነቅሎ እየወጣ እንደሚገኝ መረጃዎች እየወጡ ይገኛሉ። ከቦታው የወጡ ሰበር መረጃዎችን የምናስደምጣችሁ ይሆናል። ከዚህ በተጨማሪ በምስል አስደግፈን ከምናስደምጣችሁ መረጃዎች በተጨማሪ ከአፍሪካ ህብረት እንዲሁም ደግሞ ከትግራይ ክልል ተቃዋሚ ፓርቲዎች አዳዲስ መረጃዎች እየወጡ ይገኛሉ። የጦርነቱን ሁኔታ በተመለከተ ዝርዝር መረጃን የምታደምጡ ይሆናል። ቪዲዮውን ሁላችሁም ላይክ በማድረግ እንድትጀምሩ በአክብሮት እየጠየቅን እንዲሁም ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግና ኦል የምትለዋ ምልክት በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጥታም ወደ መረጃዎቹ እናልፋለን። በመግቢያችን ላይ እንዳስደመጥናቸው በድሮን የተመቱት መኪኖች ከኤርትራ የተላከ ተተኳሽ ጭነው እንደነበረ ታውቋል። በዚህም በትግራይ ክልል በአንድ ከተማ ውስጥ የኢፌሪ መንግስት ባደረገው የድሮን ጥቃት ከፍተኛ የሆነ ፍንዳታ መከሰቱም ታውቋል። ጥቃቱም በእንትጮ ከተማ እንደተደረገ ታውቋል። በዚህ ከተማ የሚገኙ ነዋሪዎችም ከጠዋት ሊነጋጋ ሲል ጀምሮ በከፍተኛ መደናገጥ ያላቸውን ንብረት የሚያዘውን ይዘው የሚጣለውን ጥለው ነቅለው እየወጡ እንደሆነ ነው መረጃዎች ከቦታው እየወጡ የሚገኙት። ታዲያ የትግራይ ክልል ከተማው በትግራይ ክልል ውስጥ የምትገኘው ኢንትጮ ከተማ ላይ የድሮን ጥቃት ከተፈጸመ በኋላ ከአካባቢው የሚወጡ መረጃዎች እንደሚያመለክቱት በጥቃቱ ሳቢያ በሰላማዊ ሰዎችና የአካባቢው የሚገኙ የጥበቃ ሰራተኞች ላይ አንዳንድ ጥቂት የሆነ ጥቃት ደርሶባቸዋል። የመቁሰል አደጋ እንደደረሰባቸው ታውቋል። ከዚህ ባለፈም በዚህ ከተማ የጥቃት ሲደርስ ምክንያቱ ምንድነው? ከዛ በኋላም የህወሓት ኃይሎችስ ምን አይነት ምላሽ ሰጡ የሚለውን ከቦታው መረጃ ለመሰብሰብ ችለናል። የመረጃ ምንጮቻችን እንዳሉት ከሆነ እንትጮ መናኸሪያ አካባቢ ሌሊት 10 ሰዓት መኪኖቹ እንደተመቱ ማንም ሰው ወደ መኪኖቹ እንዳይጠጋና ፎቶም ሆነ ቪዲዮ እንዳያነሳ የትግራይ ኃይሎች ከልክለው እንደነበረም ነው የታወቀው። ከክልከላው ከ2 ሰዓት በኋላ የሙዝ ቅጠል አልብሰው 5 ላስቲክ ዘይት ከመኪናው ጎማ ስር ደርድረው የተፈጸመው የድሮን ጥቃት ሙዝና ዘይት በጫኑ መኪኖች ላይ ነው በማለት የትግራይ ቴሌቪዥንና በድምጾ ወያኔ አሰራጭተዋል። ይህም ለማረጋገጥ ተችሏል። እውነታው ግን መኪኖቹ በተለይም ደግሞ አንደኛው መኪና መሳሪያና ተተኳሾችን ጭኖ ከኤርትራ በገርሁ ስርናይ በኩል የገባ እንደሆነም ለማረጋገጥ ተችሏል። መንግስትም ይህንን ክትትል ሲያደርግ ቆይቶ በስተመጨረሻም ይህንን እርምጃ እንደወሰደ ነው ከቦታው የወጣው መረጃ የሚጠቁመው። በሰዓቱም ታዲያ ከባድ የሆነ ፍንዳታ በከተማው እንደተሰማም ታውቋል። በተለይም ደግሞ የድሮኑ ፍንዳታ ከዛም ባለፈ መሳሪያው ላይ ሲያልፍ ደግሞ የተጫነው ተተኳሽ እንደመሆኑ ከባድ የሆነ የፍንዳታ ድምፅ እንደተሰማም ነው ከቦታው የወጣው መረጃ የሚያሳየው። በ21 ወር 2018 ዓ.ም የሻዕቢያ በሁለት አቅጣጫዎች ወደ ትግራይ እንደገባም መረጃዎች ወጥቷል። በታህታይ አያዲያቦ ወረዳ እንዲሁም በአዲ ጸጸር አቅጣጫ 2 የሻዕቢያ የጦር ክፍሎችና አንድ መካናይዝድ አንድ ሙሉ በሙሉ ታጥቀው የኤርትራ የጦር ልብስ ለብሰው እንደገቡም ነው የታወቀው። በላዕላይ አዲያቦ ወረዳ በጎድፋይ ተብሎ በሚጠራ ቦታ አንድ የሻዕቢያ የጦር ክፍል የቲዲኤፍ ልብስ ለብሶም እንደገባም ታውቋል። በተጨማሪም የስምሪት ማዕከላቸውም አዲግራት ያደረጉ የሜካናይዝድና የስለላ አሰልጣኞችም ወደ አጉላ እና ላጭ የስልጠና ማዕከላት እንደገቡ ከቦታው የደረሰን መረጃ ያመለክታል። አድዋ አካባቢም ተጨማሪ የድሮን ጥቃት እንደደረሰም ታውቋል። ጥር 22 ማለትም በዛሬው ዕለት ከሌሊቱ 9 ሰዓት ከ40 እስከ 10 ሰዓት እንዲሁም አሁን በጠቀስንላችሁ በእንትጮ በተባለችው ከተማም እንዲሁም መናኸሪያ አጠገብ 3 ጊዜ ድሮን ሚሳኤሏን እንደ አፈነዳች ታውቋል። በዚህ ከተማ በለትም በእንትጮ ከተማ በአድዋና በአዲግራት መካከል ያለች አነስተኛ ከተማ እንደሆነች ታውቋል። በዚህ ከተማ ያሉ ነዋሪዎችም በስደት እንደተዳረጉ ታውቋል። በተለይም ደግሞ ወደ አድዋ ከተማ እንዲሁም ወደ አዲግራትም ጭምር እየተሰደዱ እንደሆነ ታውቋል። የደረሰው ጉዳት በዝርዝር ባይታወቅም ሰዎች እንደሞቱና እንደቆሰሉ ተረጋግጧል። በተለይም ደግሞ የአይሱዙ ሹፌር እንደተገደለ ታውቋል። ምስሉ ቢደርሰንም በዩቲዩብ ሕግ መሰረት ከቪዲዮ ላይ ስለሚያወርደው ወይም ሙሉ በሙሉ ይህንን ቪዲዮ ስለሚያወርደው አላካተት ነው። ታዲያ በዚህም ጉዳት ከደረሰባቸው የትግራይ አካላት ባለፈ በትግራይ ቴሌቪዥን እንዲሁም በድምጽ ወያኔ ያስተላለፉት መልእክት ግን ፈጽሞ የማይገናኝና ሙዝና ሌሎች ዘይትና ሌሎች ሸቀጣሸቀጦችን የጫኑ አይሱዞች ላይ ድሮን ጥቃት አደረሰብን፣ ንጹሃን ተገደሉብን የሚሉ ፕሮፓጋንዳዎችን እየሰሩ እንደሆነ ለመረዳት ችለናል። የተወደዳችሁ አድማጮቻችን ወደ ተከታዩ መረጃችን የምናልፍ ይሆናል።
የትግራይ የፖለቲካ ፓርቲዎች በክልሉ የጦርነት ስጋት በማየሉ ዓለም አቀፍ አደራዳሪዎች በአስቸኳይ ጣልቃ እንዲገቡ አሳሰቡ። በትግራይ ክልል የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች በተናጠል በጻፉት ደብዳቤ በክልሉ ዳግም ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋት እንዳላቸው በመግለጽ ዓለም አቀፍ አሸማጋሪዎች የፕሪቶሪያ ሰላም ስምምነት ዋስትና ሰጪዎች በአስቸኳይ ጣልቃ እንዲገቡ ጥሪን አቅርበዋል። ሳልሳይ ወያኔ የትግራይና የትግራይ ነጻነት ፓርቲ ለተባበሩት መንግስታት ድርጅት፣ ለአፍሪካ ህብረት፣ ለአሜሪካ፣ ለአውሮፓ ህብረትና ለፕሪቶሪያ የሰላም ስምምነት አደራዳሪዎችና ለሌሎች ዋስትና ሰጪ አካሎች በጻፉት ደብዳቤ እየጨመረ የመጣ የፖለቲካና ወታደራዊ ውጥረት ደካማ የሆነው የሰላም ሂደት ሊያናጋው እንደሚችልም ስጋታቸውን ገልጿል። ሳልሳይ ወያኔ ፓርቲ ትግራይ ፓርቲ የዓለም አቀፍ ማህበረሰብ ዝምታውን መርጦ እርምጃ የማይወስድ ከሆነም ጦርነቱ በትግራይ ብቻ ሳይሆን በመላው የአፍሪካ ቀንድ ላይ ሊቀለበስ የማይችል ጥፋት እንደሚያስከትል አስጠንቅቋል። በተመሳሳይ መልኩ የትግራይ ነጻነት ፓርቲ በህወሓትና በኢፌዴሪ መከላከያ ሰራዊት መካከል ያለው ውጥረት እያየለ መምጣቱን በመግለጽ ይህም ለሰላም ስምምነቱ ከባድ የሆነ ስጋት መሆኑን ገልጿል። በሌላ በኩል ትግራይ ዲሞክራሲያዊ ስምረት ወይም ስምረት ፓርቲ ባወጣው መግለጫ በህወሓት በኩል ወይም በህወሓት ውስጥ የሚገኝ የወንጀል ቡድን ሲል የጠራውን አካል ከባድ መሳሪያዎችን ያካተተ መጠነ ሰፊ ወታደራዊ ጥቃት ለመሰንዘር ዝግጅት እያደረገ ነው በማለት የከሰሰ ሲሆን ይህ ወታደራዊ ዝግጅት ወደ አማራና አፋር ክልሎች ሊዘልቅ እንደሚችልም ስጋቱን ገልጿል። የተወደዳችሁ አድማጮቻችን በቀጥታ ወደ ተከታዩ መረጃችን የምናልፍ ይሆናል። የአፍሪካ ህብረት የፌዴራል መንግስትና ህወሓት የትግራይን ክልል ሁኔታን ላለማባባስ እንዲታቀቡ ጠየቀ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ የፌዴራልና የህዝባዊ ወያኔ ሓርነት ትግራይ ህወሓት በክልል ያለውን ሁኔታ ላለማባባስ ከፍተኛ ሁኔታ ውስጥ እንዲታቀቡ ጠይቀዋል። በትግራይ ክልል አካባቢዎች እየተስተዋሉ ያሉት ሰሞንኛ ክስተቶች እጅግ እንዳሳሰቧቸው ሊቀመንበሩ ገልጸዋል። የህብረቱ ሊቀመንበር መሐሙድ አሊ የሱፍ ይህንን ያሉት የዳግመኛ የግጭቱን ስጋት እያየለ የመጣበትን ሁኔታን በማስመልከት ነው። ታዲያ መቃቃር ውስጥ የሰነበቱት ሁለቱ አካላት ባለፉት ቀናት የትግራይና የአማራ ክልሎች አዋሳኝ በሆነው ጸለምት አካባቢ ግጭት ውስጥ መግባታቸው ተዘግቧል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ በትግራይ ክልል ክፍሎች የተከናወነ ያለውን ሁኔታ በቅርበት የተከታተሉት እንደሆነ ገልጸዋል። ህብረቱ ያወጣው መግለጫ ሊቀመንበሩ በትግራይ ክልል ክፍሎች ያለውን ሁኔታ በቅርበት የተከታተሉ ሲሆን ከሰሞኑ በታዩት ክስተቶች የተሰማቸውን ጥልቅ ስጋትም ገልጿል ይላል። ሊቀመንበሩ በመግለጫቸው በአፍሪካ ህብረት የሚመራውና የሁለት ዓመቱ ደም አፋሳሽ ጦርነት ያስቆመው የፕሪቶሪያው ስምምነትን ማስጠበቅ እንደሚገባም አሳስበዋል። በስምምነቱ አማካኝነት በከፍተኛ ጥረት የተገኙ ውጤቶችን ማስጠበቅ እጅግ የላቀና ቀጥተኛ የሆነ ቀጣይነት ያለው ጠቀሜታ እንዳለው በመግለጫቸው አጽንኦት ሰጥተውታል። ሁሉም ወገኖች ያለውን ሁኔታ ሊያባብሱ የሚችሉ እርምጃዎችን ከመውሰድ በከፍተኛ ሁኔታ እንዲታቀቡ እንዲሁም መተማመን ሊሸረሽሩ ከሚችሉ ድርጊቶች እንዲታቀቡ ሊቀመንበሩ በመግለጫቸው አክለው ጠይቀዋል። የፌዴራል መንግስትና ህወሓት ማናቸውንም ያልተፈቱ ጉዳዮች የዘላቂ ግጭት የማስቆም ስምምነቱን ግዴታዎችና መንፈስ ሙሉ በሙሉ ማክበር ገንቢ በሆነ ውይይት እንዲፈቱም ጥሪን አቅርበዋል። የአፍሪካ ህብረት የፕሪቶሪያውን ስምምነት ሙሉ በሙሉ ውጤታማ በሆነ መልኩ እንዲፈጸም የማይናወጥ ቁርጠኝነት እንዳለው በመግለጫውም አረጋግጧል። በዚህም የሰላም ግንባታና የእርቅ ሂደት ውስጥ ለስምምነቱ ፈራሚ አካላት የሚያደርገውን ቀጣይነት ያለው ድጋፍ እንደሚቀጥልም አስታውቋል። ህብረቱ የዚህን ስምምነት አፈጻጸም ከመከታተል በአቋቋሙ ከፍተኛ ፓኔል አማካኝነት ከሁለቱ ወገኖች መካከል የሚደረግ ንግግር፣ ትብብርና መተማመን ግንባታ ሂደትን ለማጠናከር ዝግጁ መሆኑን አመልክቷል። ይህንን የሚያደርገው በትግራይ ክልል ዘላቂ ሰላምና መረጋጋት እንዲሰፍን ለማድረግም ለሚደረገው ጥረት ባለው ድጋፍ እንደሆነም ገልጿል። የአፍሪካ ህብረት በትግራይ ውስጥ ለሁለት ዓመት የሚካሄደውን ደም አፋሳሽ ጦርነት ያስቆመው በፌዴራል መንግስቱና በህወሓት መካከል የተደረሰውን የፕሪቶሪያው ስምምነትን ያደራደረ ዋነኛው አካል እንደሆነም የቅርብ ጊዜ ትውስታችን ነው። ከስምምነቱ በኋላ ላለፉት 3 ዓመታት ሰፍኖ የነበረ ሰላም ቢኖርም ሁለቱም ወገኖች ስምምነቱ ሙሉ በሙሉ ተግባራዊ አልሆነም በማለትም ሲካሰሱ ቆይቷል። ላለፉት ወራት በፌዴራል መንግስትና በህወሓት መካከል ያለው አለመግባባት የተባባሰ ውጥረት ውስጥ የቆየ ሲሆን በዚህ ሳምንት መጀመሪያ አካባቢ ግጭቶች መካሄዳቸው የሚታወቅ ነው። መረጃዎችን ማድረሳናችሁ ነበረ። በፌዴራል መንግስቱና በመከላከያ ሰራዊት እንዲሁም በህወሓት መካከል በግጭቶች መካሄዳቸውን ዲፕሎማሲያዊና የደህንነት ምንጮች የተናገሩ ቢሆንም መንግስትም ሆነ ህወሓት እስካሁን ስለ ሁኔታው በይፋ የገለጹት ነገር የለም። በህወሓት በኩል በሚዲያዎቹ በዛሬው ዕለት በመግቢያችን ላይ እንዳስደመጥናቸው ክስን ማቅረቡ እንዲሁም ፕሮፓጋንዳን እየሰራ እንደሆነ የሚታወቅ ነው። ይህም የድሮን ጥቃቱን በተመለከተ በአድዋና በአዲግራት ከተማ መካከል ማለት ነው በዚህ ከተማ የደረሰውን ጥቃት አስመልክቶ ይህንን
በሸቀጦች ላይ እንዲሁም ተንቀሳቃሽ ንብረት ላይ ጉዳት ደርሶብኛል በማለት እንዲሁም ንጹሃን ላይ ጉዳት ደርሶብናል በማለት ፕሮፓጋንዳ እየሰራ እንደሆነ የሚታወቅ ነው። ከዚህ በኋላ የፌደራል መንግስቱም ሆነ የህወሓት ኃይሎች ምን ይላሉ የሚለውን እንዲሁም አዳዲስ መረጃዎችን ተከታትለን የምንመለስ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ ያደረጋችሁ ላይክ በማድረግ እንድትሰናበቱን በቸር ቆዩን። ከሰዓታት በኋላ በአዳዲስ መረጃዎች እንመለሳለን። በሰላም ቆዩን።